ሩታ አብርሽን ስቅስቅ ብላ እንዳይሄድ ለመነችው። በጣም አስገራሚ ወሬ ነው ይዤላችሁ የመጣሁት። እስካሁን ራሱ ቪዲዮ ያልሰራሁት በጣም ብዙ ስራ ስለነበረብኝ ነው እና ስላልተናገርኩ ራሱ ወሬን ቆረጠኝ እና ምን ልላችሁ ፈልጌ ነው እንግዲህ ሩታ አብርሽን በያዘችው ቪዲዮ አስፈራርታው ነው ወደ ቤቱ እንዲመለስ ያደረገችው እንጂ አብርሃም ደግሞ አልፈለገው ነበር ለመመለስ እና አሁን ደግሞ ቪዲዮውን እና ፎቶውን አብርሽ አስፍቶባቸዋል። ስለዚህ በውስጡ ብዙ ሰው እየላከልኝ ነው ሩታ እያለቀሰች ስትለምነው የሚያሳይ ማለት ነው። እና ምንም አሁን አብርሽ እንደዛ የሚለው ምንም አታመጪም፣ አሁን በምንም አታስፈራሪኝም፣ ባለፈው ራሱ በሹ ቪዲዮ እና ፎቶ ነው ወደ ቤትሽ የመጣሁት እና አልፈልግሽም በቃኝ የሚል አይነት ነገር ነው። እና ቅድም እኔ ኦንላይን ላይ ነበርኩኝ እና በዳኒ አካውንት ስቅስቅ ብላ ሩታ ስትለምነው የሚያሳይ ቪዲዮ ተለቆ ነበር እና 5 ደቂቃ ባልሞላ ጊዜ ውስጥ አስፍተውታል ማለት ነው። እነ ዳኒ ምን እንደሆነ እየገባኝ አይደለም። እና እኔ ደግሞ እህታችሁ 5 ደቂቃ እኔ ደግሞ በአምስት ኦንላይን ላይ ነበርኩኝ ልክ እንደ ዩቲዩብ እንዳስተዋወቀልኝ ስነካው ምናልባት ብዬ ስክሪን ሪካርድ ሁሉንም ምን አድርጌያለሁ እና አብርሽ ያመለጠኝ እንትን የለም እንዳለ ስልኬ ሁሉ የነሱ እንትን ነው እና ሁሉንም አዲስ በተለቀቀ ቁጥር ስክሪን ሪካርድ አደርጋለሁ እና ይሄንንም ደግነቱ ሁሉንም ስክሪን ሪካርድ አድርጌ ምናምን ወጥቼ ምናምን ትንሽ ስገባ ቪዲዮ ጠፍቷል። ስነካው በቃ ኖት አቬሌብል ምናምን የሚል እንዳለ መጣ ማለት ነው። እና በዳኒ ቻናል ነበረ። ነገር ግን አሁን ገብቼ ሰርች ሳደርግ ቪዲዮ አለ ግን ምንም እሺ ብሎ አይከፍትም ማለት ነው። እንዳልኳችሁ ጽሁፉ ነው የሚመጣው እና በጣም ነው አንጀት የሚበላው። ሩታ እንግዲህ ለልጇ ስትል ነው እንግዲህ አብርሃምም የምትለማመጠው እሱ ጥሏት ከሄደ ልጇ የአባት ፍቅር፣ መሰረታዊ ፍላጎት ወዘተ ሳያገኝ ያደርጋል ብላ ነው እንጂ የአብርሃም ፍቅር ከወጣላት ያበቃ ይመስላል። እና እኔ ምን አሰብኩኝ የደለቱትን ቪዲዮ እኔ ጋር አለና ስክሪን ሪካርድ አድርጌዋለሁ እንደነገርኳችሁ ለእናንተ ልልቀቅ አልልቀቅ እያልኩ ነው። በጣም ሪስክ አለው ማለት ነው። እና እናንተ እኔ ለእናንተ ብዬ ሪስክ ከወሰድኩኝ ቢያንስ እናንተ ይሄንን ቪዲዮ 10,000 ብቻ እና 1,000 ሰብስክራይብ ብቻ ብታደርሱልኝ ሌላ ቀንም እንደዚህ አይነት ቪዲዮ ደግሞ አመጣለሁ እና ይህንን ቪዲዮ 10,000 ቪው ብቻ ከገባ እኔ አሁን ደቂቃ ትንሽ በቃ አሁን ከገባ አሁን ነው የምለቅላችሁ። ስለዚህ ሁላችሁም ሼር የተደራረጋችሁ ለጓደኞቻችሁም ለሁላችሁም ቴሌግራም ላይ ሼር የተደራረጋችሁ የቪዲዮ እንዲታይ አድርጉ። እና እኔ አሁን ደቂቃ ባልሞላ ጊዜ እለቀዋለሁ በቀጣይ ቪዲዮ ማለት ነው። እስከምንገናኝ ያልኳችሁን አድርጉ፣ እንተጋገዝ።